ቢላል ሆይ አሉ አሁንም اصعد فوق الكعبة ከካዕባው ላይ ውጣ وأذن في الناس ሰዎችንም ተጣራ وأذن في الناس ሰዎችንም ተጣራ تخيلوا معي አስቡ ከኔ ጋር وقف بلال ቢላል ቆመ ቢላል وقف على ዑመርና عمر አቡበክር ትከሻ ላይ ቆመ صعد على الكعبة ወደ ካዕባ ወጣ على كتفي በአቡበክር ትከሻና በዑመር ትከሻ ይዘንቅ إنه بلال እሱ ቢላል ነው ماذا قال النبي لبلال وفاء ነብዩ ሰለላሁ ዐለይሂ ወሰለም ለቢላል ምን አሉት وفاء لبلال ምን አሉት ውለታውን ለመመለስ ቢላልን ምክንያቱም ለዲኑ የሆነ ነገር አበርክቷልና ቢላል ሆይ ወላሂ إن هذه الكعبة عند ይህች الله ካዕባ አላህ عظيمة ዘንድ ትልቅ ናት وإنك يا አንተ بلال ደግሞ عند ቢላል الله ሆይ أعظم አላህ ዘንድ ከሱ አይበለጥክ ነህ والله إن هذه ይህች الكعبة ካዕባ عظيمة يا ትልቅ بلال ናት ቢላል ሆይ ولكنك ነገር ግን عند አንተ الله አላህ أعظم ዘንድ منها የበለጥክ ነህ ከዛ